አሁን የዛሬውን ቀን ዕለተ ረቡዕ ሰሙነ ሕማማትን ብናይ ሁለት ሰዎች እናገኛለን። አንዱ ይሁዳ ነው፣ ሌላኛዋ ደግሞ ባለሽቷ ማርያምን እናገኛለን። እነዚህ ሰዎች በዚች ዕለት ከተከናወኑት ክንውኖች መካከል ናቸው። ማርያም ምንድነው ያደረገችው? ማርያም በኃጢአት የምትኖር በህብረተሰቡ የተናቀች የተገፋች የተገለለች ሴት ስትሆን ነገር ግን ያላትን ገንዘብ አሰባስባ ሽቶዋን ገዝታ በጌታ ፊት ተንበርክካ ከእንባዋ ጋር እግሩን እያራሰች እያጠበች አልቅሳ ከኃጢአቷ የተፈታችበትና ጌታዋን አግኝታ የተመለሰችበት ነው ዛሬ። በሌላኛው በኩል ደግሞ ስናየው ይሁዳ በትንሽ ገንዘብ በ30 ብር ጌታውን የመረጠውን ለዛ ክብር ያበቃውን ጌታውን አባቱን ደግሞ የሸጠበት ነው። እነዚህ ነገሮች በዓለም ላይ ይታያሉ። እንግዲህ እንደ ይሁዳ ዛሬ ሻጭ አለ፣ ካጅ አለ፣ አባቱን ወንድሙን እህቱን የሚክድ አለ፣ መሪውን የሚክድ አለ፣ ሀገር ይክዳል፣ ሀገር ይሸጣል፣ አሳልፎ ለሌላ ይሰጣል። ሰው እናገኛለን በይሁዳ ተርታ ስንመለከት ማለት ነው። እንደ ማርያም ደግሞ ርካሹን ነገር በመተው ውድ ገንዘቧን አውጥታ ውድ የሆነውን ነገር ደግሞ ተቀዳይታ ይገባቸው እናያለንና በዓለም እንደዚህ አይነት ሁለት ነገሮች አሉ። አስተምሮ ይሄ የሮቡን ነው የገለጥኩኝ፣ እያንዳንዱ ቀን ይራሱ አለ። ስለዚህ እንደ ማርያም በኃላፊው ነገር ሳንታለል ቋሚ የሆነውን ለወገን የሚሆነውን ለሀገር የሚሆነውን ይልቁንም ለነገው ትውልድ የሚበጀውን አሻራን በመተው ቅርስን በመተው ማለፍ እንዳለብን በማይረባ ነገር ውዱን ነገር የዛሬን ሳይሆን ነገን ማሻገርን የማየትን ከማርያም እንማራለን። ከዚህኛው ደግሞ የማይጠቅም ያውም አልጠቀሙም 30 ብር ሸጦ 30 ብሩም ተበተነ፣ እሱም ራሱን አጠፋ። ምርጫው ትክክል አልነበረምና